ሰላም እንድናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎች እንግዲህ ወጥተዋል። በዛሬው ዕለት እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። ሀሳብ አስተያየት ካላችሁም በኮመንት ሴክሽን ማስቀመጥ ትችላላችሁ። ወደ መረጃዎች እየምገባ ይሆናል። በመጀመሪያም እንግዲህ ግብ ጠባቂን የተመለከተ መረጃ አለ። ራዴክ ቪቴክ የማንቸስተር ዩናይትድ ተጠባባቂ ግብ ጠባቂ ሊሆን የሚችልበት እድል እንዳለ እየተገለጸ ይገኛል። በክረምቱ ማንቸስተር ዩናይትድን ይለቃል ተብሎ የሚጠበቀው አልታይ ባይንደር ለመተካት እንግዲህ ቪቴክ አንዱ አማራጭ ሊሆን በክለቡ በኩል እሱን ለማቆየት ሲባል የካፑ ጨዋታዎችን እንደሚሰለፍ ቃል ይገቡለት ይችላሉ ተብሏል። ይህ በእንዲህ እንዳለ ወጣቱን ግብ ጠባቂ ለማስፈረም ሌሎች ክለቦችን ፍላጎት እንደሚኖራቸውም ይጠበቃል። ሌላኛው ማይክል ካሪክ የ2 ዓመት ውል ፈርሟል። ማይክል ካሪክ እንደሚታወቀው በማንቸስተር ዩናይትድ ቤት እጅግ መነሳሳትንና ለውጥን ማምጣት የቻለ አሰልጣኝ እንደሆነ ይታወቃል። በማንቸስተር ዩናይትድ በሚገባ እንግዲህ ስለ ክለቡ የሚያውቅ ማንቸስተር ዩናይትድ ምን እንደሆነ የሚያውቅ አሰልጣኝ እንደሆነ ይታወቃል እና በክለቡ አጠቃላይ ያመጣውን ለውጥ ተከትሎ የማንቸስተር ዩናይትድ ሰዎች ለማይክል ካሪክ የ2 ዓመት ውል እንዳቀረቡለትና እሱም ተስማምቶ እንግዲህ የ2 ዓመት ውል እንደፈረመ ፋብሪዚዮ ሮማኖ አሳውቋል። ቶማስ ቱዌል ሃሪ ማጉዌር ከእንግሊዝ የዓለም ዋንጫ ስብስብ ውጭ መደረጉን ተከትሎ በሰጠው መግለጫ ላይ ትንሽ ተገርሟል። ነገር ግን ለስብናውም ሁሉ ለብቃቱ ትልቅ ክብር አለኝ፣ በጣም ምርጥ የውድድር ዘመን አሳልፏል፣ ቅርብ መሰኘቱ መርዳት እችላለሁ፣ ከቅርታው ጀርባ ያለውን ምክንያት አየዋለሁ። ያም ሆነ ይሄ በግል ተነጋግረን ስለነበር መግለጫ ማውጣቱ ጥቂት አስገርሞኛል። ስሜቱን የመግለጽ እድል ነበረው፣ ገልጾታልም። በስብስቡ ውስጥ ሊካተት የሚችልባቸውን ምክንያቶች በሙሉ ማየት ስለምችል ይህ ተገቢ ነው። ነገር ግን ውሳኔውን በሴፕቴምበር ኦክቶበርና ኖቬምበር ውስጥ በነበሩን ጨዋታዎች እኛን ይዘው ከተጓዙት የማል ተከላካዮች ጋር በጽናት ለመቀጠል የተወሰነ ነው ብሏል። ከመካከላቸው አንዱን ኃላፊነት በመውሰድ ደረጃውን ከፍ ያደረጉ የመሪና ቡድን አካል ናቸው። እናም ይህ ውሳኔ ለእነዚህ 26 ተጫዋቾች የተደረገው ምንም እንኳን በሌሎቹ ተጫዋቾች ላይ የተወሰነ ቢመስልም ሲል አሳውቋል። እንግዲህ ሃሪ ማጉዌር ካሳየው እንቅስቃሴ ካሳየው አጠቃላይ ሁኔታ አንጻር በማንቸስተር ዩናይትድ ቤት ካሳየው አጠቃላይ እንቅስቃሴ አንጻር እንግዲህ የመመረጥ እድል ይኖረዋል ቢባልም ነገር ግን ይሄ ነገር ባለመሆኑ እጅግ ቅር እንደተሰኘ ይታወቃል። የማንቸስተር ዩናይትዱ አሰልጣኝ ማይክል ካሪክ ዋንጫዎችን ስለማሸነፍ እንዲህ ሲል ተናግሯል። የምንፈልገው ይህንኑ ነው። ይህንን ማሳካት እጅግ ድንቅ ይሆናል። ይህ ክለብ ዋንጫዎችን ሲያነሳ፣ ፕሪሚየር ሊጉን ሲያሸንፍና በሻምፒዮንስ ሊግ ሲወዳደር ማየት እኛን ያነሳሳል። በየቀኑ ጠዋት ካልጋችን እንድንነሳ የሚያደርገንም ይህ ነው ብለዋል። በቀጣዩ ውድድር ዘመን ከዚህ በበለጠ ጥንካሬ ክረምቱን በአግባቡ መጠቀም እንፈልጋለን። ምን ማድረግ እንዳለብኝ አውቃለሁ። ተጫዋቾችም ከሱ ትምህርት እንዲወስዱ የተወሰኑትን ልምዶች ለእነርሱ ማካፈል እንደምችል ተስፋ አድርጋለሁ። በዚህም ወደ ላቀ ግብ መጓዛችንን መቀጠል አለብን ሲል ነው የተናገረው። አመሻሹና እንግዲህ ዛሬ ጠዋት አካባቢ እየወጣ ያለው መረጃ እንግዲህ ማንቸስተር ዩናይትድን ከኤደርሰን ጋር ያያይዛል። ኤደርሰን እንግዲህ ከማንቸስተር ዩናይትድ ጋር ለ5 ዓመት የሚያቆየውን ኮንትራት ለመፈረም በቃል ደረጃ ስምምነት ላይ ደርሷል። ማንቸስተር ዩናይትድ ለአትላንታ በማንኛውም ሰዓት ይፋዊ ጥያቄ ሊያቀርብ እንደሚችልም ነው እየተገለጸ የሚገኘው። በማንቸስተር ዩናይትድና በአትላንታ መካከል በኤደርሰን ዝውውር ጉዳይ የሚደረገው ድርድር የመጨረሻ ምዕራፍ ላይም ደርሷል። ሁለቱ ክለቦች ስምምነት ላይ ለመድረስ በጣም ተቃርበዋል። እንጂ ዝውውሩን ለመፈጸምና ስምምነቱን ለመዝጋት የማንቸስተር ዩናይትድ የመጨረሻ ውሳኔን በመጠባበቅ ላይ እንደሚገኙ ነው እየተገለጸ የሚገኘው። የአትላንታው አሰልጣኝ ራፋኤል ፓልዲኖም ኤደርሰን ትላንት ምሽት በጨዋታው ላይ ያልተሳተፈው ከአንድ ታላቅ ክለብ ጋር የላቀ ድርድር ላይ ስለሆነ ነው ሲሉ አሳውቋል። ማንቸስተር ዩናይትዶች በጣሊያን ዝውውር ላይ ተልዕኮ ላይ እንደሚገኙና የክለቡ ተወካዮችም ከተወሰኑ ድንቅ ተጫዋቾች ጋር ንግግር እያደረጉ ሲሆን በገበያው ላይ የሚገኙ ምቹ የዝውውር እድሎችን በጥልቀት እየገመገሙ ይገኛሉ። ይህንን እንግዲህ ፋብሪዚዮ ሮማኖ ነው ያሳውቀው። የዚህ ተጫዋች ዝውውር ወደ ጫፍ እንደደረሰ ብዙዎች ይህንን ነገር ኤክስፔክት አላደርጉም። በእርግጥ የማንቸስተር ዩናይትድ ስም ለበርካታ ጊዜ ከኤደርሰን ጋር ቢያያዝም ከዚህ ከብራዚላዊ ተጫዋች ጋር ቢያያዝም እኔ ከዚህ በፊትም ይህንን ነገር ላሳውቃችሁ ሞክሬ ነበር። ማንቸስተር ዩናይትዶች እንግዲህ ባለፈው የክረምቱ የዝውውር መስኮት ተጫዋቹን ሊያስፈርሙበት የሚችልበት እድል እንዳለ በተደጋጋሚ ስናገር ነበር። ነገር ግን በዚህ መልኩ ይሆናል ብዬ ኤክስፔክት አላደረግኩም። በዚህ ፍጥነት ይሆናል ብዬ አልገመትኩም። ዩናይትዶች 1 ዓመት እንደመቆየታቸው አንጻር እንግዲህ በዘንድሮ የውድድር ዓመት እጅግ ሻል ያለ የመሀል ተጫዋች ያስፈርማሉ የሚል ሀሳብ ነበረኝ። እንደ ኤሊዮት አንደርሰን እንደ ሳንድሮ ቶናሊ ያሉ ሚድፊልደሮችን ያስፈርማሉ የሚል እምነት ነበረኝ። እኔ ስቲል አሁንም ቢሆን ማንቸስተር ዩናይትዶች ሌላ ተጨማሪ ሚድፊልደር የማያስፈርሙ ከሆነ እንደ ኤሊዮት አንደርሰን አይነት ሌላ ተጨማሪ አንድ ሚድፊልደር የማይጨምሩ ከሆነ በጣም አደጋ ነው ብዬ ነው ማስበው። ምክንያቱም ዩናይትድ አሁን ብዙ ውድድሮች አሉበት። በቻምፒየንስ ሊግ የሚሳተፍ ይሆናል፣ ሌሎች ውድድሮችም አሉበት።
እንግዲህ ትልቅ ግብን ሰንቆ የሚንቀሳቀስ ክለብ አንደኛ ኤደርሰን በጣሊያን በአትላንታ ጥሩ የሚባል እንቅስቃሴን የሚያሳይ የዲፌንሲቭ ሚድፊልደር ተጫዋች ቢሆንም ነገር ግን በፕሪሚየር ሊግ ይህን ነገር ይደግመዋሉ የሚለው ነገር ጥያቄ ሊያስነሳ ይችላል። የጣሊያን ሊግና የፕሪሚየር ሊግ ፈጽሞ የተለያየ መሆኑን አንደርስታንድ ማድረግ ይኖርበትና ብዙ ተጫዋቾችም እንግዲህ ሳይሳካላቸው ማየት ችለናል። እንግዲህ ከሌላ ሊግ መጥተው ወደ ፕሪሚየር ሊግ ሲቀላቀሉ በጣም የሚቸግሩበት ሲቹዌሽንን ተመልክተናል ከአንዳንድ ተጫዋቾች በስተቀርና የኤደርሰን ዝውውር ብቻ ለማንቸስተር ዩናይትድ በተለይም አሁን ላለበት የመሃል ሜዳ ክፍተት ካርሎስ ካስሜሮን የሚያክል ተጫዋች ነው እንግዲህ ዩናይትድ የለቀቀው። በልምዱም ቢባል አጠቃላይ ባለው ፖቴንሻልና ስኪል እንኳን ብንመለከት ካርሎስ ካስሜሮ ፈጽሞ ለየቅል የሆኑ ተጫዋቾች ናቸው ሁለቱ ተጫዋቾች እና ማንቸስተር ዩናይትድ ሌሎች ተጫዋቾችንም መመልከት ይኖርበታል። እኔ እንዲያውም ስቲል እዚህ ተጫዋች ላይ ኤሊዮት አንደርሰን ወይም ሳንድሮ ቶናሊ ሊጨመር ይገባል ባይ ነኝ። በእርግጥ የዲፌንስ ሚድፊልደር ቦታ ተጫዋች ነው፣ ግን ኤሊዮት አንደርሰን ደግሞ እዚህ ተጫዋች ላይ ቢጨመር በጣም የተሻለ ነው የሚል እምነት አለኝ። ምክንያቱም ኤሊዮት አንደርሰን ወደፊት ይሄዳል፣ ወደ ኋላ የሚመለስበት ሲቹዌሽን ይኖራል። ስለዚህ ፕሪሚየር ሊግንም ከመላመዱ አንጻር የተሻለ ነው የሚል እምነት አለኝ። እውነት ይሄ ብቻ በቃን የሚሉ አይመስለኝም። ሌላ ተጫዋችም የሚመለከቱ ይሆናል። ነገር ግን የማይመለከቱ ከሆነ ለማንቸስተር ዩናይትድ አሁንም ቢሆን መሀሉ ላይ ያለበትን ችግር አሁንም ላይፈታ ነው ማለት ነውና ዩናይትዶች ይህንን ነገር ያስባሉ ብዬ እጠብቃለሁ። ስለዚህ ሌላ ተጫዋችንም መጠበቅ ይኖርባቸዋል፣ ሌሎች ዝውውሮችን መፈጸም አለባቸው የሚል ሀሳብ አለኝ። የማይሆን ከሆነ ግን ለማንቸስተር ዩናይትድ እጅግ አሳሳቢ ነው። በኤደርሰን ብቻ ዝውውሩ ይብቃ ይላሉ የሚል እምነት የለኝም። ታዲያ ከዚህ መረጃ ጋር በተያያዘ አንድ መረጃ ላጋራችሁ። ማንቸስተር ዩናይትዶች እንግዲህ በውጪም ሆነ በዝውውር ብዛት እጅግ በጣም ንቁ ስራ የሚበዛበት ክለብ ይሆናል የሚል ግምት አለኝ። ሁሉም ምልክቶች የሚያሳዩት ከ5 እስከ 6 7 የሚደርሱ አዳዲስ ተጫዋቾች ወደ ክለቡ እንደሚመጡ ነው። ክለቡ ያቀዳቸው ተጫዋቾች እና የወቅቱን የገበያ ዋጋቸው አንድ ላይ ከደመር ነው ምናልባትም 250 ሚሊዮን ፓውንድ ወይም ከዛ በላይ ሊሆን ይችላል ብሏል ቤን ጃኮብ። ባይ ዘ ዌይ በጣም አስገራሚ የሆነ ጋዜጠኛ ነው ቤን ጃኮብ። በጣም ታማኝ የሆኑ መረጃዎችን ኢቭን ከፋብሪዚዮ ሮማኖ ቀድሞ ነው የኤደርሰንን ዝውውር እንኳን የተናገረውና ከዚህ በፊትም የቤንያሚን ሼሽኮንም ዝውውር እንደዚሁ ቀድሞ አሳውቆ መሳካቱን ታስታውሳላችሁ እና ባለፈው የውድድር ዘመንና በጣም ፈጣን የሚባል የዜና አውታር እንደሆነ ይታወቃል ቤን ጃኮብ በፍጥነት መረጃዎችን በማድረስ። ስለዚህ ዩናይትዶች ሌሎች ሚድፊልደሮችን የሚመለከታሉ ተብሎ ነው የሚጠበቀው። አሁን ያለባቸው ችግር በጣም ከፍተኛ እንደሆነና ያንን ችግር ለመፍታትም እንግዲህ የመጀመሪያውን ዝውውር ለመጨረስ እጅግ እንደተቃረቡ እየተገለጸ ይገኛል። እናንተስ የኤደርሰን ዝውውር እንዴት አያችሁት? እኔ በላይቭ ፕሮግራሚንግ ከዚህ በፊት ስናገር ነበር የዩናይትድ ስም ከኤደርሰን ጋር እንደተያዘና በክረምቱ የዝውውር መስኮት ውስጥ በታርጌታቸው ውስጥ የተካተተ ተጫዋች እንደሆነ ነግሬያቸው ነበርና ይሄው እንግዲህ የዚህን ተጫዋች ዝውውር ለመጨረስ እጅግ እንደተቃረቡ ነው እየተገለጸ የሚገኘው። አዲስ መረጃ የሚወጣ ከሆነ በየትኛውም ሰዓት ለእናንተ የማቀርብላችሁ ይሆናል። በዛሬው ዕለት እንግዲህ አጠር ያለች መረጃን አቀረብኩላችሁ። አብራችሁ ስለቆያችሁ ከልብ እናመሰግናለን። ሀሳብ አስተያየታችሁን መሰንዘራችሁን እንዳዘነጉ